ሰላም እንዴት ናችሁ? ውድ የአሁ አካዳሚ ቤተሰቦች ዛሬ ደግሞ ይዤላችሁት የመጣሁት ቪዲዮ በአማርኛ ሆሄያት ወይም ፊደሎችን በመጠቀም ቃላትን መመስረት የሚል ነው። ከአሁን በፊት አንድ ቪዲዮ ሰርቼላችሁ ነበር። በመጀመሪያ የሚገኙትን የአማርኛ ፊደሎች ሁለቶችን በሀና ባለ በእያንዳንዳቸው ፊደሎች ቃላትን መስርተን ነበር ማለት ነው። ዛሬ ደግሞ ቀጣይ ሁለተኛ ክፍል የሆነውን በአማርኛ ፊደሎች ሆሄያትን ቃላትን መመስረት የሚል ቪዲዮ እንሰራለን። ይህ የአሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን መማር ለምትፈልጉ ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር እንዲሁም ሳብስክራይብ ማድረግ አትርሱ። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት የሚል ይላል ርዕሳችን። እሺ፣ በእያንዳንዱ የአማርኛ ፊደል ቃላትን እንመሰርታለን ማለት ነው። በእያንዳንዱ የአማርኛ ፊደሎች ቃላቶችን መመስረት። እሺ፣ እቺ ሀ ነች። በሀ ምን ሚል ቃል እንመሰርታለን ማለት ነው? ሀ መ ር በአንድ ላይ ሲነበብ ሀመር ይላል ማለት ነው። ሀመር። እሺ፣ በሁ ደግሞ ምን የሚል ቃል እንመሰርታለን ማለት ነው? ሁ ለ ት በአንድ ላይ ሁለት የሚል ቃል ይሰጠናል ማለት ነው። ኦኬ፣ በሁ ፊደል ሁለት የሚል ቃል መሰረትነ ማለት ነው። እሺ፣ በሂ ደግሞ ሂ ሳ ብ በሂ ሂሳብ የሚል ቃል ይሰጠናል ማለት ነው። እሺ፣ ወደ ቀጣይ ወደ አራተኛው ስንሄድ ደግሞ እሺ፣ በሀ ደግሞ እሺ፣ ሀ ሳ ብ በአንድ ላይ ሀሳብ የሚል ቃል ይሰጠናል ማለት ነው። እሺ፣ ቀጣይ ደግሞ ሄ ነች። በሄ ደግሞ ሄ ለ ን እሺ፣ በአንድ ላይ ስናያይዘው ሄ ለ ን ሄለን የሚል ቃል ይሰጠናል ማለት ነው። እሺ፣ በህ ደግሞ እሺ፣ ህ ግ በአንድ ላይ ህግ የሚል ቃል ይመሰርታል ማለት ነው። በህ ህ ግ በአንድ ላይ ህግ የሚል ቃል ይሰጠናል ማለት ነው። እሺ፣ ሆ የመጨረሻው የሐመርኋ ፊደል ሆነው በሆ ደግሞ ምን ሚል ቃል ይሰጠናል? እሺ፣ ሆ ስ ፒ ታ ል በአንድ ላይ ሆስፒታል የሚል ቃል ይሰጣል ማለት ነው። በሆ ሆስፒታል ማለት ነው። እሺ፣ የሐመርኋን ከሀ እስከ ሆ የመጨረሻው እስከ መጨረሻው አየነ ማለት ነው። ቀጣይ ወደ መ ፊደሎች እንሄዳለን ማለት ነው። እሺ፣ ወደ መ ስንሄድ ደግሞ እሺ፣ መ በመ ምን የሚል ቃል እንመሰርታለን? መ እሺ፣ ቶ በአንድ ላይ መቶ መቶ የሚል ቃል ይሰጠናል ማለት ነው። በመ መቶ የሚል ቃል ስንመሰርት በቀጣዩ ደግሞ በሙ ደግሞ እሺ፣ ሙ ስ ና በአንድ ስናነበው ሙ
ሙስና የሚል ቃል ይሰጠናል ማለት ነው። ወደ ሶስተኛው ደግሞ የሶስተኛው የመ ፊደል ሚ ናት። በሚ ደግሞ ምን ቃል እንመሰርታለን ማለት ነው? እሺ እንይ። ሚ ያ ዝ ያ በአንድ ላይ ሚ ያ ዝ ያ ሚያዝያ የሚል ቃል ይሰጠናል ማለት ነው። በሚ ሚያዝያ የሚል ቃል ሰጠን ማለት ነው። እሺ በአራተኛው ደግሞ ማ ነው። እሺ ማ የ ት በአንድ ላይ ማየት የሚል ቃል ይሰጣል ማለት ነው። በማ እሺ አምስተኛው ደግሞ የመ ሆሄ የሆነው ሜ ነው። በሜ ደግሞ እሺ ሜ ሮ ን በአንድ ላይ ሜሮን የሚል ድምጽ ይሰጠናል ማለት ነው። ሜሮን የሚል የሰው ስም ወይም የሰው ስም ነው። ይህን ቃል ይሰጠናል ማለት ነው። በሜ ሜሮን የሚል ቃል ሰጠን ማለት ነው። እሺ ይህ ስድስተኛ የመ ፊደል ደግሞ ም ነው። በም ደግሞ ምን የሚል እንመሰርታለን ማለት ነው? እሺ ም ክ ር ምን ይላል? ምክር ይላል ማለት ነው። በም ምክር የሚል ቃል ይሰጠናል። ምክር ማለት ነው። እሺ የመ የመጨረሻ ሆሄ የሆነው ደግሞ ሞ ነው። በሞ ደግሞ እሺ ሞዴል የሚል ቃል ሰጠን ማለት ነው። በሞ ሞዴል ይህን ከሰጠን በቀጣይ ቪዲዮ ደግሞ ከዚህ ቀጥሎ ያሉትን ፊደሎችን በመጠቀም ቃላትን እንመሰርታለን ማለት ነው። የዛሬ ቪዲዮአችን ከዚህ በቃናል። በቀጣይ ቪዲዮ እንገናኛለን። ቪዲዮን ከወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም በኦንላይን መማር ለምትፈልጉ ደግሞ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ከዚህ ባስቀመጥኩላችሁ ስልክ መደወል ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።